የሆነ ነገር አገኘን ሸክላ ነገር አግኝተናልና አባታችን ቶሎ ድረሱልን በሚል ጠላት እንደገና ለሌላ አሳልፎ ሊሰጠን ይችላል። ስለዚህ ልደርቅ ስለምትችል ጸበል ነው ብላችሁ እንዳታወሩ የሚል መልእክት አስተላልፋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ያው እንግዲህ እቺ የምታዋት የገዳም ሰፈር አስመሪኝ ቅድስት ኪዳነ ምሕረት አመሰራረቷና አመጣጧ እንዴት እንደሆነ ቀድሞ ምን ትንቢት ይነገርላት ነበረ፣ ዛሬ ደግሞ ምን ላይ ደረሰች የሚለውን ለመስጠት ነውና እዚህ በተገናኘ ነው። ያው አንደኛ ቀደም የሚሉ አባቶች ባለፈው ዘመናት በጣም እኛ ሳንፈጠር ቀድሞ የነበሩ አባቶች እዚህ አካባቢ ኪዳነ ምሕረት እንደምትተከል ትንቢት ይናገሩ ነበር። ያው እኛ ከደረስን ደግሞ በደጋግ አባቶች እግዚአብሔር በፈቀደና በወደደ የሰውን ኃጢአት ሳይመለከት እግዚአብሔር በሰው ላይ አድሮ እዚህ ቦታ ላይ 2016 ዓመተ ምህረት እልም አሳይቶ እንደምትተከል እልም ካሳየ በኋላ ያው ቦታውን በእናቶች በአባቶች ዞሮ እንዲታይና ቦታዋ ባንዲራ ጥሎባት በዛን ሰዓት ባንዲራ መልክ ነበር እልም ሲታይ። ከዚያም በኋላ ያን ባንዲራ ያረፈበትን ቦታ ለአባቶች አሳይተን ጨርሰን ያው እግዚአብሔር በፈቀደና በወደደ 2016 ሚያዝያ 3 ቀን ቤተክርስቲያኗ መሰረት ድንጋይ ተጥሎባታል። ሲጣልባት እንግዲህ ብዙ ገቢረ ተአምር ታይቶባታል። ሲጣል ቦታው ላይ ሰራተኞች መጥተው ሲሰሩ በነብር ቦታው ላይ ነብሩ ይመጣ ነበረ። ምሳ በሚበላትበትም ሰዓት ግንብን በሚገነባበትም ሰዓት ነብር ይመላለሳል ቦታው ላይ። እኛ እንኳን ነብር መኖሩን አናውቅም። ቀድሞ አባቶች ግን እቺ ቦታ ላይ የሚኖሩ ሰዎች ከሁለት ያላነሱ ብዙ ከአንድ 5-6 ይሆናሉ ብለን ይታሰባል። እነሱ ባሉበት ከዛ መካከል አንደኛው ልጅ እቺ ቤተክርስቲያኗ የተተከለችበት ቦታ ላይ በነብር ተበልቶ ሞቷል። ከሞተ በኋላ ግን ያው እግዚአብሔር ፈቃድና ጊዜ ገቢሩ ሲሆን እዚህ አካባቢ ማህበረሰብ ነበር። በምን አካባቢ ከዚህ ቦታ ላይ እንደተነሱ አይታወቅም። ተነስተው ሄደዋል። ባዶ ወይና ነው። ያው መሰረት ድንጋይ ተጥሎ እዚህ ሲሰራ ያው ቅድም እንዳልኳችሁ ነብር ይመጣል። ቦታው በበረከት ነው የሚሰራው። በበረከት እየተሰራ ባለበት ሰዓት ብዙ ፈተናዎች ገጥመውናል። ፈተናቸው የገጠሙን ምንድነው? ቤተክርስቲያኗ ከሌላ ቦታ መጣ ኪዳነ ምሕረት ከጫጫ ደብረ ሰላም ቅዱስ ጊዮርጊስ ቤተክርስቲያን በአንድ ደብር እንድትተዳደር እዚህ ቦታ ላይ ከዛ መቶ ጽላቱ እዚህ እንዲተከል ነበረ ስምምነቱ። ብፁዕ አባታችን አቡነ ቀለምንጦስም የሚያውቁት በዚህ አግባብ ነበረ። ያው በዚህ መካከል አለመግባባት ተፈጥሮ ታቦት ይገባል አይገባም የሚባል ምክንያት ተፈጥሮ ያው እግዚአብሔር የራሱ ረቂቅና ሚስጥር አለው። ግጭ ተፈጥሯል። ግጭ ከተፈጠረ በኋላ ያው እቺ ቦታ የታቀደችው ቆርቆሮ በቆርቆሮ ነበር። በጎ አድራጊዎች እዚህ ቦታ ላይ መጥተው በቆርቆሮ አትሰራም እቺ ረቂቅ ቦታ ነች ገና ታምሯ ረቂቋ ታሪክ ነውና ብለው ከአዲስ አበባ በጎ አድራጊዎች ቤቷ ምንም የላት መሰረቱን የሚያስጣለው አካል ያኛው ሰበካ ጉባኤ በእጁ ላይ ምንም የለበትም ነበር። ህዝብ ማህበረ ካህናት ብዙ የሚያስተዳድረው ነበር። ስላልተሳካ በበጎ አድራጊዎች ከአዲስ አበባ አንድ በጎ አድራጊ ልጅ መጥቶ መሰረቷ በብሎኬት ነው የምትሰራው እቺ ቆርቆሮ በቆርቆሮ አትሰራም ገና ገቢረ ተአምር ይታያል እዚህ ቦታ ላይ ብሎ ከአዲስ አበባ ብሎኬት በበጎ አድራጊዎች አሰባስቦ ካመጣልን በኋላ ገና ታቦቷ ሳትገባ ቤተክርስቲያኑ ተሰርቶ ሳያልቅ አንድ ጉዞ መኪና ከአዲስ አበባ መጥቶ ነበር እዚህ ቦታ ላይ። ጸበሏም አልፈለቀ ታቦቷም አልተገኘች። ሲገኝ አንድ ታታ መኪና ዞ መጥቶ አንድ በጎ አድራጊ ምን አድርጎ ነበረ? ጸበል እያጠመቀን የአማኑኤል ጸበል የሚባል ነበረ። በጋሪ ተጭኖ መጥቶ እዚህ ቦታ ላይ በአማኑኤል ጸበል እያጠመቅን ስናጠምቅ አንድ አዲስ አበባ ስሟ ወለተ ኢየሱስ የምትባል አባቶቼ እኔ እዚህ ቦታ ላይ ብዙ ችግር አለ። ልጅ ማግኘት አልቻልኩም። ልጅ እንኳን የማገኘው 3 ወር 4 ወር እየበጠበጠ ሌላ ፈተና ውስጥ እየጨመረኝ ስለሆነ እንደው ወላዲተ አምላክ ድንግል ማርያም ኪዳነ ምሕረት እውነት ከሆነች ከተሰራይ ልጅ ያስጨበጠችኝ እንደሆነ ስለቷን መጥቼ እሰጣለሁ። አሁንም ጽንስ በማህፀኔ ቀርቷልና እግዚአብሔር እሱን ታምር ይስራልኝ በሉና ጸልዩልኝ ብላ ያንን ጸበል ያመጣነውን ጸበል በኪዳነ ምሕረት ስም አጠጥተን በኪዳነ ምሕረት ስም ተጠጥታ በአመት ሳይሞላው ልጇን ታቀፋ ወንድ ልጅ ወልዳ ከነባለቤቷ መጣ ስለቷን መባዋን ሰጣን ሄዳለች። ስትሰጠን ግን ገቢረ ተአምር ታቦት የለም ምን የለም። ታቦቷ የተገኘችበት ቦታ ላይ ግን ነው ያጠመቅና ሴትዮዋ ክብ ቦታ ነው። አዎ በእምነት ብቻ
ምናቀው ነገር ስላልነበረ ማለት ነው። ከዛ እዛ ተጠመቀች። ያው እግዚአብሔር ገቢረ ተአምሩን ሲሰራ ሐምሌ 6 2017 ዓመተ ምህረት ጽላቷ ትገባለች ተብሎ ድግስ ተደግሶ ሁሉ ነገር ተደርጎ ሊቀ ጳጳሱ ባራኪ ቆሞስ ልከው ይባረካል ሲባል ከዛኛው ተቋም ጋራ ያለ መግባባት የህዝብ አለመግባባት ምክንያት ገብቶ ድግስ ተደግሶ ህዝብ እያለቀሰ ዝናብ ከሰማይ እያለቀሰ ህዝብ ጥሎ ሄዷል። ታቦቷ ሳትገባለች። ከዚህም በኋላ አባቶች እንግዲህ እግዚአብሔር የራስሽን ስራ ስሪ አንጂ እንዲህ ያለ ፈተና ከገጠመ የራስሽን ስራ ስሪ ብሎ አባቶች ጸሎት ከነሐሴ 5 እስከ ነሐሴ 21 እዚህ ቤተክርስቲያኗ ግቢ እያለቀሱ የጸለዩ ከአምስት ያላነሱ ከአራት ያልወረዱ አባቶች እዚህ ሱባኤ ገብተውባታል። ከዚህም በኋላ ሱባኤ ገብተውባት ያው እኛ የምናዝን የነበረው የምንቸገር የነበረው ስለ ጽላቷ ሳይሆን ስለ ጸበል ነበር። በጣም የምናዝነው እውነት አንቺ በደጅሽ ጸበል ከሌላ ጋር መጥቶ ጽንስ ከተገኘበት አንቺ ደግሞ የራስሽን ስራ ተሰራሽ ገና ድውይ ይፈወስባታል፣ ለምጻም ይነጻብሻል፣ አንቺ ረቂቅ ታሪክ ትሰሪያለሽ እያልን ለእሷ እናለቅስ ነበር። ከዚህም በኋላ እግዚአብሔር ረቂቁ ሚስጥሩ ታላቅ ነውና የእግዚአብሔር ስራ ረቂቅ ነው በሰው አይለካምና ጥቅምት 3 ቀን 2018 ዓመተ ምህረት ጥቅምት 3 ቀን በጎች የሚያግዱ እዚህ አሮስ ፍየል የሚያግዱ ልጆች ረዝረዛ ባህር ዛፍ መካከል ረዝረዛ ያገኙዋታል። ስለዚህ እቺ የኪዳነ ምህረት ጸበል ነች ብለው አባቶች ሳያገኙ ማንም ሰው ሳያገኝ ራሳቸው ቁፋሮ ጀምረዋል። ከዛም በኋላ ለኔ ደውለውልኝ ደርሼ ምንድነው እዚህ ጋር እየቆፈራችሁ ያላችሁ? እንጃ ይሄው ጸበል ነው መሰለኝ፣ ይሄው የኪዳነ ምህረት ጸበል ይመስላል እየቆፈርን ነው አሉ። እንዴት በምን አይነት ረቂቅ እንዴት ደግናታችን እዚህ እግንድና እግንድ መካከል ምን አይነት ጸበል ታፈልቃለች። ስለዚህ ጠላት እንደገና ለሌላ አሳልፎ ሊሰጠን ይችላል። ስለዚህ ልደርቅ ስለምትችል ጸበል ነው ብላችሁ እንዳታወሩ የሚል መልእክት አስተላልፌያለሁ እኔ በራሴ ባንደበቴ። ግን በማግስቱ እስኪም እኛም ትንሽ እንቆፍር ብለን በሶስት አሰፍተን 50 በ50 ወደ መሬት 50 ወደ ጎና 50 አድርገን ቆፍረን አይተናት ጧት ስንመጣ ሞት አገኘናት። ነገር ግን ከዚህም በኋላ በሶስት የተገኘውን በአራት አየናት። በ5 ጥቅምት 5 2018 የአቡሄ ዕለት ወጣቱ ተሰብስቦ ህዝብ ተሰብስቦ ዛሬ መቆፈር አለብን ብለው ቁፋሮ ሲጀምሩ መቆፈር አልቻሉ። ጸበሉ እየፈለቀ ገና ጸበሉ አልጋ ላይ እህል የማይበላ ልጅ ገና አተላው እየተቀዳ እስኪ ታሪኳን የኪዳነ ምህረት ጸበል ለመሆኗ ትክክለኛ ጽላት ለመሆኗ ኪዳነ ምህረት ጸበል ለመሆኗ እስኪ ወስጄ ልጅ ልቀባው ብለው እህል የማይበላ 3 ወር በላይ የተኛ ልጅ ቀጥ ብሎ ቆሟል። ገና ሳይባረክ ምንም ሳይገኝ ማለት። ከዚህም በኋላ እውነት የኪዳነ ምህረት ታሪክ ነው ብለን ዛሬ ጸበሉ ለምጻም እየነሳበት ድዌ እየፈወሰበት ይገኛል። ከዚህም በኋላ ጥቅምት 29 ቀን ደግሞ በራሱ ረቂቅ የበረከት ስራ ይችን ጸበል እንዲህ ታሪክ የምትሰራ ከሆነ እንዲህ ያለ ጸበል እዚህ ቦታ ላይ ከተገኘ ከአዲስ አበባ ሰዎች ደግሞ ዝና ሰምተው መጡ። ሲመጡ ደግሞ እንደምታዩት ጫካ ነው፣ የአውሬ ሰፈር ነው። እነኚህ የመጡ እንግዶች ደግሞ 7 ቀን መጠመቅ ስለሚፈልጉ ስለዚህ ቆርቆሮ በቆርቆሮ የተሰራች ለጥበቃ ቤት ለደጀ ሰላም የተሰራች ቤት ነበረችና እሷን ቤት ምንጣፍ ለማንጠፊያ ስለማትመች እስኪ ድንጋይ አስገቡና እንከስክስና ሊሾ ነገር እናርግላቸውና እዚህ ይደሩ ብለን ቤት እያመቻቸንላቸው ባለበት ሰዓት እኛ እንኳን ወጣቶች የበረከት ስራ የሚሰሩ የበረከት ስራ ስሩ፣ የበረከት ስራ ዋጋ ያሰጣል ብለን አርሶ አደር ገበሬዎች ከ10 ያላነሱ ከ11 ያልበለጡ ሰዎች ድንጋዩን እየፈለጡ እያደቀቁ እየቆፈሩ ያችን ቤት ከሞሉ በኋላ ወደ በግምቱ 5 ሰዓት በሚሆንበት ሰዓት አባታችን ቄስ ደርቤ ብለው እኔን ደውለው ኧረ የሆነ ነገር አገኘን፣ ሸክላ ነገር አግኝተናልና አባታችን ቶሎ ድረሱልን በሚለው ቋንቋ ሲደውሉልኝ እኔ ደግሞ በአስቸኳይ ምን ይገኛል እዛ ብዬ አስቸኳይ ሮጬ እየደወሉ የስልክ ብዛት ሲመጣብኝ ስደውል መጠኑ የማይታ በፍሬ 19 ፍሬ ያለው በሰንሰለት የታሰረ መልኩ ምን የማይመስል ታስሮ አገኘው። ከዚህም በኋላ ደግሞ ያው ገልጬ ሳየው ዝጽላት ዘቅዱስ ባለወልድ ዝጽላት ዘቅድስት ኪዳነ ምህረት የሚጽላት ከጉድጓዱ ውስጥ አገኘው። ከየት እንደመጣ ይታወቅ ከየት እንደመጣ አይታወቅም። ከዚህም በኋላ ለማልንገር ስለዚህ ሁላችሁም እንደውም ተጠራጥሬ አስከሬን ይመስል ጨርቅም በጣም ወሰኑ ያለፈ
የተበጣጠሰ የሸተተ ጨርቅ ስለነበረበት ይሄን ነገር እዚህ ውስጥ መግባት የለብኝምና ስለዚህ መደረግ ያለበት የወረዳ ቤተ ክህነት ባለስልጣኖች መጥተው ይሄንን ቦታ ሳያዩ ከዚህ ቦታ ላይ እንዳይነሳ ሊቀ ጳጳሱም ሰው የሚልኩ ከሆነ ክፍለ ከተማው ቤተ ክህነት ሰው የሚልክ ከሆነ ሀገር የህግ መዋቅር ተፈልጎ እንዴት እንደተቀመጠ ማን እንዳስቀመጠው ስለማናውቅ ነገ በሌብነትና በሌላ ተንኮል በሌላ ሴርነት ስለሚያስጠረጥር ባለስልጣን መምጣት አለበት በሚል ባለጉዳዮች ባለስልጣኖች አምጥተን ወደ ቤተ ክህነት መጥቶ ህዝብ ባለበት ድብልቅልቅ ባለበት ጽላቱ ሲታይ የቅዱስ ባለወልድና የእናታችን የቅድስት ኪዳነ ምሕረት ጽላት ጥቅምት 29 2018 ዓ.ም በአንድነት ማለት በአንድነቱ ሁለቱም በአንድ ሰንሰለት ታስረው ሰው አባታችን መልካም ፈቃድ ደግሞ ከዚህ ግቢ መውጣት የለበትም በሚል በህዝብ ፍላጎት እዚሁ ግቢ ውስጥ 8 ቀን አድሮ ጥቅምት ህዳር 6 ቀን 2018 መንበረ ጸባዖቷ ተባርኮ ወደ ጸላቷ ወደ መንበረ ተቀድሷል። አሐዱ አብ ሥጋ አምላክ ተፈትቶባታል፣ ደሙም ነጥቦባታል ማለት ነው። ነገር ግን ይህን ካደረግን በኋላ ደግሞ በአገልጋይ ዙሪያ ስንመለከት አገልጋዮች ምንም የሚከፈላቸው የለም። በጎ አድራጊ የሚሰሩ ሰዎች አሉ፣ ቅን የሚሰሩ በአገልግሎት ዲያቆኖች እየተፋጠሩ በበጎ ስራ አንቺን ታሪክ ከሰራሽ ይህን ነገር ታረግሽ እኛ ለአንቺ አገልግሎት ገንዘብ አንፈልግም፣ ቢኖር ትከፍለናል። የቤተ ክርስቲያን ምንም ስለሌላት ገና የማስፋፊያ ቦታም ስለሌላት የማስቀደሻ ቦታም ሰፊ ስለሌላት በነፃ እናገለግላለን ብለው ቁርስ የላቸው ልብስ የላቸው እስካሁን እስካለንበት ሰዓት ድረስ በነፃ መርጌታው በነፃ አገልጋው በነፃ በሙሉ አቃቤ ሳይቀር በነፃ እያገለገለ እየተገለገለ ይገኛል ማለት ነው። ነገር ግን በዚህ መካከል ጸበሉ ታሪክ እየሰራ ነው። በጣም ታሪክ እየሰራ ነው። የጽንስ ያሌላቸውን ጽንስ እየሰጠ ነው እየደገመ ባጋንንት በሰላቢ በሟርተኛ የተያዙትን ሰዎች ደግሞ ድንቅ እየሰራ ነው። ያ ብቻ አይደለም፣ በሌላ በሽታ በደዌ የተያዙትን ሁሉ ረቂቅ የሆነ ስራ እየሰራ ነው። ገቢረ ተአምራቸውንም እየመጡ እየመሰከሩ። ስለዚህ አሁን እኛ የምንፈልገው በኢትዮጵያ ኦርቶዶክስ እምነት ተከታዮች ሆኑ በውጭም ያሉ በውጭ ዓለምም ያሉ የዚችን የረቂቋን ጽላቷ የተገኘው ከደጇ ነው። ጸበሏ የተፈለቀው አረውሃ ላይ ነው። ይሄንን ገቢረ ተአምር በሚዲያም ሆነ በሌላ የሚከታተሉ አባቶች፣ እናቶች፣ የቤተ ክርስቲያን እምነት ተከታዮች ናቸው የሆኑ ሰዎች የምንፈልገው እኛ ለዚህ ቤተ ክርስቲያን እርዳታቸው ገንዘብ ቢያጡ በሐሳብ እየረዱ አገልጋዮቿ እንዲበሱላቸው ማስቀደሻዋ እንዲበዛ ካቴድራል ልንሰራ አስበናል። ቤተክርስቲያን ልንሰራ አስበናል። መግቢያ በር የላትም፣ መውጫ በር የላትም። የግለሰቦች ነው። የግለሰቦች መካከል ውስጥ ገብታ ነው ቤተክርስቲያኗ የተገኘችውና ይህን ቦታ እንድንገዛ እንዲገዙልን አገልጋዮቻችን ነገ ቅዳሴዋን ቤተክርስቲያኗን ዘግተውብን እንዳይሄዱ እርዳታ እንዲያደርጉልን በኢትዮጵያም ላሉት ከኢትዮጵያም ውጭ ላሉት የእምነቱ ተከታዮች በጎ ስራ እንዲሰሩልን መልእክቴን አስተላልፋለሁ። ጫጫ ክፍለ ከተማ በገዳም ሰፈር አስምሪኝ ቅድስት ኪዳነ ምሕረት ትባላለች። ቦታዋም በግምት ከከተማዋ 1 ኪሎ ሜትር በግምት 1 ኪሎ ሜትር ይሆናል ብለን በሜትር ባንለካው 1 ኪሎ ሜትር ላይ ትገኛለች። ምንም አጎራባች ቤት የሌለባት ብቻዋን ባህር ላይ ያለች መውጫዋም የጊሸን አምሳያ ያላት መግቢያ በሯም መንገዷም በጸበሏ መውረጃ አንድ የሆነ ነው። የገዳም ሰፈር አስምሪኝ ቅድስት ኪዳነ ምሕረት ህንጻ ስር ኮሚቴ አካውንት ነው የሚለው። አካውንቷን በዚህ እርዳታ መርዳት ለቤተ ክርስቲያኑ በራሷ ስም የገዳም ሰፈር አስምሪ ተብላ በተያዘችው ሰው አባታችንም አምኖበት ማህተብ የተቀረጸበት አስተዳደራዊ ስራ እየተሰራበት ያለችባት ስለሆነች 1066 98 62 517 ነው አካውንቷና በዚህ መርዳት የምትፈልጉ በዚህ በማንም ሰው ደረሰኝ ለሚፈልገው በደረሰኝ ይሰጣል። ደረሰኝ በማይፈልገው ደግሞ በዚች አካውንት አለ የምትሉትን በዚች አካውንት እንድትረዱን በቅድስት ኪዳነ ምሕረት በአስምሪኝ ገዳም ቅድስት ኪዳነ ምሕረት ስም መልእክቴን አስተላልፋለሁ። መጨረሻ ማስተላለፍ የምንፈልገው ያው በኢትዮጵያ ኦርቶዶክስ ቅድም ብየዋለሁ። በኢትዮጵያ ኦርቶዶክስ እምነት ተከታዮች ያሉት መጨረሻ ላይ ደግሜ የምቀድሰው ሁላችሁም እርዳታችሁ እንዳይርቀን፣ እርዳታችሁ ብቻ ለሀሳባችሁ እንዳይርቀን መልእክቴ በማንኛው ከዚህ ውሳ ብዙ አጭበርባሪ ሰዎች በቤተክርስቲያን ስም የሚነግዱ ሰዎች አይኖሩም ተብሎ ስለማይታሰብ እናደርስላችኋለን። ለዚህ ለአስምሪኝ ገዳም ኪዳነ ምሕረት እናደርሳለን እናመጣለን የሚል የሚያጭበረብሩ ብዙ ሰዎች ይኖራሉ ተብሎ ስለሚታሰብ መርዳት የምትችሉ ማድረግ የምትችሉ በአካውንቷ አካውንቱ እንኳን ቢጠፋባችሁ በኔ አካውንት
ስልክ እደውልላችኋለሁ። አካውንቷን መልእክት ማስተላለፍ እችላለሁ። በግለሰብ አካውንት ላይ ግን በደብሩም አስተዳዳሪ ይሁን እኔ አስተዳዳሪ ነኝ በሚል በማጭበርበር ስራ እንዳይሰራ በገዳም ሰፈር አስምሪን ቅድስት ኪዳነ ምሕረት አካውንት ላይ ብቻ እንድታስገቡልን የመጨረሻው ማሳሰቢያ ሰጣለሁ ማለት ነው። የኔ ስልክ ቢጠፋባችሁ እንኳን 0915 57 05 59 አንደኛው ስልኬ ነው። ሁለተኛ 0994 99 68 14 በዚህ ደውላችሁ እኔን ማግኘት ትችላላችሁ ማለት ነው።